ሰብሰብ ነው ዛሬ ኮለለለለለ ነው ዛሬ። ምን አባታችሁ ታመጣላችሁ እናንተ? እስኪ ምን ታረጉታላችሁ? ፉፉዬ የኔ አባት፣ የኔ ጀግና ወንድም፣ የኔ ቀብራራ ወንድም፣ የኔ አይበገሬ ወንድም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ድና ተወዳችሁ የተከበራችሁ ቤተሰቦች ሰላም እንደናችሁልኝ ያላችሁልኝ? እኔ ሰላም ነኝ። እናንተም ሰላም ትሆኑ ዘንድ ያዘወትር ምኞቴ ነው የኔ ውድ ቤተሰቦች። እንግዲህ ያው ትናንትና ፉፉዬ በቲክቶክ ማታ ከመሸም ቢሆን ብቅ ብሎ ነበረ። ጠዋት ላይ ደግሞ ሱሚ ብቅ ብላ ነበረ። በሱሚ ቤት ብቅ ብለው ነበርና እንግዲህ ዛሬ ያው እርግጠኛ አይደለሁም ዩቲዩብ ይኖራና ቪዲዮ ይኖራል ብዬ ተስፋ አደርጋለሁኝ። ሌላው ሲቀጥል ደግሞ አንዳንድ ሰዎች ሳይጠሯችሁ አቤት ሳትላኩ ወዴት የምትሉ ሰዎች አላችሁና እኔን ፉክሪ ከኔ እንጂ ከማንም ሰው ጋር አይደለም። ሩቅያን እኔ ራሴ ሩቅያ ነኝ እንጂ ማንንም አልመስልም። ራሴን መስዬ ነው የምኖረው። ፉክክሬም ከማንም ጋር አይደለም ከራሴ ጋር ነው። የሀሜት ባህሪ ያለባችሁ ሰዎች ማማት መብታችሁ ነው፣ ችግር የለብኝም። ግን መንካት አትችሉም። አይደለም መንካት እፊቴ መታችሁ መቆም አትችሉም። እንችላለን ካላችሁ ሞክሩ። የምታቆቡትም ታውቃላችሁ፣ ቦታዬንም ታውቃላችሁ፣ የእጅ ስልኬንም ታውቃላችሁ፣ በቃ ያለሁበትንም ታውቃላችሁ። ምንም አያሳስብም። መታችሁ እኔን መንካት አይደለም እፊቴ መቆም ከቻላችሁ ኑና ሞክሩ ለማለት ያክል ነው። ሌላው ሲቀጥል ያው እንግዲህ የፉፉዬን እርገት ለምትመኙ በሙሉ ዛሬ 35000 ገብቷል። ቁጥር ያው ከዜሮ ጀምሮ 35000 መድረስ ቀላል አይደለም። በተለይ ፉፉዬ ደግሞ ታውቃላችሁ አንድ ወር ይቆያል። ከአንድ ወር በላይ ራሱ ቆይቶ የሚሰራበት ሰዓት አለ። በዩቲዩብም እንደዛ ነው። በቲክቶክም አይታችኋል። እየቆየ ነው ቪዲዮ የሚሰራው። እየቆየ ከመስራቱም አንፃር የተለያዩ ነገሮችን ነው እኔ የፉፉ ቻናል ቲክቶክም ሆነ ዩቲዩብም የተቋቋመውን ነገር ብታቁ የማንም ቻናል ተቋቁሞት አያውቅም። የማንም ቻናል ማለት ነው። እንደ ፉፉ ሁሉን ነገር ቻይ፣ በዝምታ የሚያልፍ በጣም የዋህ ሰው አክባሪ እኔ በህይወቴ አይቻላቅም። እኔ እንጃ የሱ የተለየ ነው። እንደ እድሉም ሆኖ መሰለኝ በቃ ስሙ በጣም ይጣፍጣልና ይገርመኛል። በተለይ ደግሞ የሚሆነው እኮ ባመናቸው በወደዳቸው ባከበራቸው ምናምን ነውና ጥላት ቢሆን ያው ጥላትን በሩቅ ትጠነቀቁታላችሁ። ግን ወዳጅ ነው ብላችሁት ቀርባችሁት እንደገና ደግሞ አውታችሁ ተጫውታችሁ ከሱ ጋር አንድም ቀን ሁለት ቀን የሚሆን አብራችሁ ምግብ በልታችሁ ጊዜ ተሰጣጣችሁ ሰው ልጅ መለካት አንዳንዶቻችሁ የምትለኩት ራሳችሁን እኔ እንጃ ከምን ጋር እንደሚሆን የምታነጻጽሩት ከገንዘብ ጋር ይሁን። ገንዘብ የሰው ልጅ ሰርቶ ያመጣዋል፣ ጊዜን ግን ሰርቶ አያመጣውምና ጊዜን ያክል ነገር የሰጣችሁ ሰዎች ልትፈርጁት አንዳንድ ነገሮችም ልትሉት ትፈልጋላችሁ። ያገሬ ሰው ሲተርት ምን ይላል መሰላችሁ? አንዱ ባንዱ ሲስቅ ጀንበር ጥልቅ ይላል እና እርስ በርሳችን። ሌላው ደግሞ ፉአድ ላይ 4 ከ5 ጣታችሁ ፉአድ ላይ 1 ጣታችሁን ስትጠቁሙ ለፉአድ ላይ 4 እናንተ ላይ ወደ ራሳችሁ 4 ጣቶቻችሁ ያመለክታሉና ያንንም ማገናዘብ አለባችሁ። ለሰዎች ጣታችን ስንቀስር ሌሎች ጣቶቻችን ወዴት ነው የሚቀሩት ብላችሁ የምታፎካክሩት ራሳችሁን ከሰው ጋር አታርጉ። ከራሳችሁ ጋር ተፎካከሩ። ውድድራችሁን ከራሳችሁ ጋር አርጉት ማለት ነው። ያ ነው። ሌላ አምላችሁ ነገር አይኖርም፣ የተለየ ነገር አይኖርም። ዛሬም ነገም የምነግራችሁ ነገር እናንተ ባሰባችሁት ልክ ሳይሆን ፈጣሪ በጻፈለት ልክ ነው የሚኖረው ፉአድ ማለት ነው። ሌላ ሰውም እንደዛው፣ እኔም የምኖረው እንደዛው ነው። እናንተ ባወራችሁት ልክ ሳይሆን የፈጣሪ በጻፈልኝ ልክ ነው የምኖረውና እኔ ፉክክሬ ከማንም ጋር አይደለም ከራሴ ጋር ነው። አንድም የተሳሳተ መንገድ ላይ አታገኙኝም። አንድም የጥፋት መንገድ ላይ አታገኙኝም። መስሏችሁ ራሳችሁን ባታደክሙ ደስ ይለኛል። ግን ብዙ በሀሜቱ ዙሪያ ላይ እንደፈለጋችሁ አርጉ። መታችሁ እኔ ፊት ጋር ወይንም መታችሁ እኔ መንካት ከቻላችሁ ሞክሩ። በቃ አለቀ። ሌላ ነገር የለውም። የማውራት በነገራችን ላይ ስራ ያለው ሰው ተወዝፎ ተቀምጦ ሀሜትንና ቡጨቃን ስራ አድርጎ ነው የሚይዘው። ግን ትርፍ የለውም።
ያ ነው። እኔ አይደለም እንደናንተ ግሬን ዝርግቼ አይነው ላይ ብገባለሁ፣ እንደናንተው የተለየ አይደለም። ላይ ብገባለሁ፣ ግን ላይ ብገባም ከጓደኞች ጋር ስቄ ተጫውቼ ባለው እንትን ላይ አየር ላይ ከሳኩም ስቄ ከተወያየሁም ተወያይቼ ነው የምወጣው እንጂ ምንድነው የተሰራው፣ ምንድነው የተወራው፣ ምንድነው የተፈጠረው፣ ምንድነው እኛ እኔ ስማችሁን አልጠራሁም፣ ግን ስማችን እኛ ነን ብላችሁ ከመጣችሁ እናንተነታችሁን በማወቃችሁ ጥሩ ነገር ነው። እንደውም እናንተ እንድታውቁት እንዳረኳችሁ አመስግኑ ማለት ነው። ሌላው ቀንም ማታም ደግሞ ደስ የሚለው ነገር እኔን አጀንዳ አርጋችሁ ከነስራዬ አጀንዳ አርጋችሁ ቁጭ ብላችሁ ለሊቱን እንቅልፍ ስታጡ ቀኑን ስራችሁን በወጉ አላግባቡ ስትሰሩ ስትውሉ ደስ ይለኛል። እናንተም ሄዱበት፣ እኔም እናንተም ማውሩ፣ እኔም እሰራለሁ። በነገራችን ላይ እኔ ማንም ጋር ተለጥፌ አውርቼ ምናምን ሳይሆን ሰርቼ ቀጥ ለጥ ብዬ ሰርቼ ኃላፊነቴን የምወጣ ሴት ነኝ። እኔ ኃላፊነት ያለብኝ ሰው ነኝ። እንደማንም ተዝረክርኬ ሌላው በአንዳንድ ደግሞ መባል በማይባልባቸው ደረጃ ላይ ደርሳችሁ ድንበር አልፋችሁ ምናምን ታወራላችሁና የማውራት አመል ስላለባችሁ አውሩ። የመንካታ መብት ግን የላችሁም። ደሞም ልብም ካላችሁ መታችሁ እኔ ጋር እናንተ ያሰደኛል ባላችሁት መንገድ መታችሁ እንድትጠይቁኝ ጠብቃችኋለሁ። የትም አልንቀሳቀስም። ሁሉ ነገር ያላችሁ ሁሉ ነገር የእጅ ስልኬ ሳይቀር አላችሁና ያው መታችሁ አናግሩኝ። ሌላ ነገር አላችሁ አትጨነቁ። ስራ እንትን አትበሉ። ስራ እንትን ብላችሁ ስራ ፈታችሁ ጭንቅ ጥብብ ብላችሁ ለኔ ነገር ስታላምጡ ከምታድሩ ስራችሁን ስሩ። ስራችሁን መስራት ካቃታችሁ ደግሞ እሺ ደስ ይላል አውሩ። የማውራት አመል ስላለባችሁ ፈቅጄላችኋለሁ። ግን መንካት አትችሉም። ማውራት መብታችሁ ነው፣ ማማት መብታችሁ ነው። ግን መንካት አትችሉም። አንድ ሰው